የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ ክፍል 16 ደርሰናል። ይህ ክፍል 16 ነው። በዛሬው ዕለት የምናየው በዚህ ክፍል የምናየው በትግርኛ አካላት ሰብነት የሚባሉት አካላት ሰብነት በአማርኛ ደግሞ የሰውነት ክፍሎች የምንላቸው ማለት ነው። አካላት ሰብነት ማለት የሰውነት ክፍሎች ማለት ነው በአማርኛ ቦዲ ፓርትስ ኢን እንግሊሽ ቦዲ ፓርትስ የምንላቸው ማለት ነው። ስለዚህ እያንዳንዱ የሰውነታችን አካላት የሰውነታችን ክፍሎች ምን ምን እንደሚባሉ በትግርኛ እናያለን ማለት ነው ዛሬ። ኦኬ ከራስ እንጀምራለን። ራስ እንግዲህ ሰው ከራስ ይጀምራል እስከ እግር ይወርዳል። ስለዚህ ራስ ማለት ርእሲ በትግርኛ ርእሲ ማለት ራስ ማለት ነው። ኦር ዘ ሄድ ኦር ሄድ ማለት ነው። ሄድ ላይ ደግሞ ምን ይገኛል? ራሳችን ላይ ምን አለ? ፀጉር አለ። ፀጉሪ በትግርኛ ፀጉሪ፣ ጠጉር በአማርኛ ጠጉሬን ልቁረጠው፣ ፀጉሬ ቆርጸው። ስለዚህ ፀጉሪ ማለት ጠጉር ማለት ነው። ሄር እንለዋለን በእንግሊዝኛ ሄር ነው። ገጽ ደግሞ ፊት ማለት ነው። ገጽ ወይም ፊት ኦር ፌስ ኢን እንግሊሽ ፌስ። መንጋጋ ጃው የምንለው ጃው መንጋጋ በትግርኛ መንጋጋ ደግሞ በአማርኛ ምና መ ነው ልዩነቱ እዚህ ጋር። ስለዚህ ም ከሆነ ትግርኛ ነው መንጋጋ፣ መንጋጋ ከሆነ ደግሞ አማርኛ ነው። ጃው ደግሞ ኢን እንግሊሽ። አሁንም ከአንገት በላይ ነው ያለነው እስካሁን። ራሳችን አየን፣ ፊታችን አየን፣ ፀጉራችን አየን። ፀጉር ምን እንደሚባል እነዚህ አይተናል። አሁን ደግሞ አይንም አለ። አይን ማለት ነው። አይኔ የሚለው ፕሮናንሴሽን አለ እዚህ ጋር አይኒ ኦር አይን ኦር አይ ዘ አይስ ኦር አይ። ስለዚህ አይኒ ካልን አንዷ ሲንግሏ አይን ማለት ነው። አዒንቲ ካልን ደግሞ አይኖች ሁለቱም አይኖች አዒንቲ እንላለን። አዒንቲ አይኖች ኦር አይስ። ቅርንብ አይኒ ቅርንብ አይኒ በትግርኛ ቅርንብ አይኒ ነው የምንለው። ቅንድብ ማለት ነው። ኦር አይብሮው ኢን እንግሊሽ አይብሮው። እንግዲህ እያንዳንዳችን በእንግሊዝኛም ላናውቀው እንችላለን እያንዳንዱ ቦዲ ፓርታችን እና በዚሁ እንግሊዘኛውም ትግርኛውም ትግርኛ ተናጋሪ ከሆነ ደግሞ አማርኛውም እንግሊዘኛውም ሁለቱም እየተረዳ ይሄዳል ማለት ነው። ስለዚህ መልቲ ፐርፐዝ ነው ይሄ እኔ የማስተምረው መልቲ ፐርፐዝ ነው። አማርኛ ለሚችሉት ትግርኛና እንግሊዘኛ ይማራሉ። ትግርኛ የሚችለው ደግሞ አማርኛና እንግሊዘኛ ይማራል። እንግሊዘኛ የሚችለው አማርኛና ትግርኛ ይማራል። ስለዚህ መልቲ ፐርፐዝ ነው። በደንብ ተከታትለን የሚጠቅመንን ነገር እንጠቀምበታለን ማለት ነው። ስለዚህ ቅርንብ አይኒ ማለት ቅንድብ ማለት ነው። አይብሮው ኢን እንግሊሽ። ሽፋሽፍት እና ሽፋሽፍቲ ቲ እና ት ነው ልዩነቱ እዚህ ጋር። ቲ ከሆነ ትግርኛ ነው። ት ከሆነ ደግሞ አማርኛ ነው። ስለዚህ ሽፋሽፍቲ ኦር ሽፋሽፍት እንላለን ማለት ነው። አፍ ደግሞ አፍ ነው፣ ተመሳሳይ ነው። አፍ ኦር ማውዝ። ምንጭር ከንፈር ከንፈርም ይባላል። በትግርኛም ከንፈርም ይባላል። ዝም ብሎ በተለምዶ ከንፈርም ማለት እንችላለን። ኦር ሊፕ ኢን እንግሊሽ። ስኒ አይተነው ነበር ከዚህ በፊት። ስኒ ማለት ጥርስ ማለት ነው። ስኒ ኦር ጥርስ። ቲዝ ከሆነ ለብዙ ነው። ቱዝ ከሆነ አንድ ሲንግል ጥርስ ነው። ጥርሶቻችን ኦር ጥርሶች ለማለት ደግሞ ቲዝ እንላለን። ስለዚህ ስኒ ማለት ጥርስ ማለት ነው ኦር ቱዝ። መልሐስ ደግሞ ምላስ ማለት ነው ኦር ታንግ። መልሐስ ምላስ ኦር ታንግ። አሁንም ፊት አካባቢ ነው ያለነው ገና።
ከፀጉራችን ከራሳችን ጀምረን ወደ ጆሮአችን ወደ አይናችን ወረድን፣ ወደ ቅንድባችን፣ ወደ አይናችን፣ ወደ አፍና ምላስ፣ ጥርስ ደርሰናል አሁን ማለት ነው። ክሳድ ወይም አንገት። ክሳድ ማለት አንገት ማለት ነው። ክሳድ በትግርኛ፣ አንገት ደግሞ በአማርኛ ኦር ኔክ ኢን እንግሊሽ። ክሳድ አንገት። ጉሮሮ ማለት ደግሞ ጉሮሮ ነው። ጎሮሮ ጎሮሮ ጎሮሮ። ስለዚህ አንድ እንትን ነው ልዩነቱ፣ አንድ ፊደል ጉና ጎ የሚለው ማለት ነው። ትሮት ትሮት ኢን እንግሊሽ ትሮት ትሮት ኢን እንግሊሽ። አፍ ልቢ ደረት። አፍ ልቢ ወይም ደረት ማለት እንችላለን። ደረት ማለት ነው በአማርኛም። ቸስት ኦር አፐር ተርሶ የምንለው ቸስታችን ማለት ነው፣ ከልባችን ወደ ላይ ያለው። ስለዚህ ቸስት ማለት ደረት ማለት ነው። ደረት ማለት አፍ ልቢ እንላለን በትግርኛ። አፍ ልቢ ወይም ደግሞ ደረት ማለት እንችላለን። ሁለቱም ይባላል። ሹልደር ኤንድ ባክ። እዚህ ጋር እንግሊዝኛ ብቻ ነው ያስቀመጥኩት። ሹልደር ኤንድ ባክ ማለት ይሄ ትከሻችን እና ከኋላችን ያለው ፓርት ምን እንደሚባል እዚህ ጋር እናየዋለን። ማእገር ማለት ትከሻ ማለት ነው። ማእገር ማለት ትከሻ ማለት ነው። ትከሻ ማለት ሹልደር ኢን እንግሊሽ፣ በእንግሊዝኛ ሹልደር። ስለዚህ ማእገር እንደዋለን በትግርኛ። ማእገር ትከሻ ሹልደር። ሕቆ ጀርባ። ሕቆ ጀርባ ኦር ባክ። ሕቆ ጀርባ ባክ። ጎኒ ጎኒ ደግሞ ጎን ማለት ነው። ኦር ሳይድ ኦር ራይብስ ሪብስ ምንለው ማለት ነው። ሪብስ። ኢድ ማለት እጅ ማለት ነው። ኢድ ማለት እጅ ማለት ነው። ኦር አርም ወይም ደግሞ ሃንድ። ስለዚህ ኢድ ማለት እጅ ማለት ነው። ቅልጽም ደግሞ ክንድ ማለት ነው። ቅልጽምና ከሆነ ክንዳችን ማለት ነው። ቅልጽምና ክንዳችን። ስለዚህ ቅልጽም ማለት ክንድ ማለት ነው። ፎር አርም እንለዋለን። ፎር አርም በእንግሊዝኛ ማለት ነው። ኩርናዕ ኢድ። ኩርናዕ ኢድ ደግሞ ክርን ማለት ነው። ኩርናዕ ኢድ ማለት ክርናችን ነው። ኢልቦው የምንለው ኢልቦው እኔ እንግሊሽ ማለት ነው። ስለዚህ እያንዳንዱ ምን እንደሚባል አሁን ወደ እጅ ወርደናል። ከራስ ጀምረን በፊት አድርገን ፊታችን ተናግረን ምናምን አሁን ወደ ታች ወርደናል። ስለዚህ ኢድ እጅ ላይ ነው ያለ ነው እስካሁን። ማእኸል ኢድ ማለት መዳፍ ማለት ነው። ማእኸል ኢድ የእጃችን መሃል ማለት ነው። በትግርኛ እንዳለ ማእኸል ማለት መሃል ማለት ነው። ኢድ ደግሞ እጅ ማለት ነው። ስለዚህ መሃል እጅ እንደሚል ትርጉም ነው ያለው። በአማርኛ ግን መዳፍ የሚል አንድ ጠቅለል ያለ ወርድ ይሰጠናል ማለት ነው። ስለዚህ ማእኸል ኢድ ማለት መዳፍ ማለት ነው። መዳፍ ማለት ፓልም ኢን እንግሊሽ ፓልም የምንለው ማለት ነው። አጽባዕቲ ጣት። አንዷ ሲንግል ጣት ምን ትባላለች? አጽባዕቲ። አጽባዕቲ። አጻብዕቲ ከሆነ ደግሞ ሲባዛ ማለት ነው ለብዙ ጣቶች ማለት ነው። አጻብዕቲ ጣቶች፣ አጽባዕቲ ጣት። አጽባዕቲ እና አጻብዕቲ which is ዲፈረንስ አለው። በደንብ ማየት ይኖርብናል። ዲፈረንስ አለው። አጽባዕቲ፣ አጻብዕቲ። ስለዚህ ጻና ጽ፣ ብና ባ ደግሞ ተቀያየሩ ማለት ነው። ስለዚህ አጽባዕቲ ከሆነ አንድ ነው። አጻብዕቲ ከሆነ ለብዙ ነው። ፊንገር ጣት ነው። ፊንገርስ ጣቶች ማለት ነው። ጽፍሪ ካልን ደግሞ ጥፍር ማለት ነው። ጥፍር ኦር ኔይል፣ ጥፍር ወይም ኔይል ማለት እንችላለን ማለት ነው። ስለዚህ እያንዳንዱ እነዚህ ፓርቶች የቦዲ ፓርትስ መያዝ ይኖርብናል። በቃ አንዴ ጽፈን ከያዝናቸው አንረሳቸውም። ሁሌም በንግግራችን ላይ ስናነሳቸው፣ ሁሌም በንግግራችን ላይ ምናምን ስለምናገኛቸው እጄ ለማለት በቃ እጅ፣ ስለ እጅ ማወቅ ይኖርብናል። ስለ እጅ ለማውራት እጄ፣ ስለ እጅ የማናነሳበት ጊዜ አይኖርም።
በቀን ተቀን እንቅስቃሴያችን በሳምንትም ይሁን በሁለት ቀን ወይም ምናምን ስለ እጅ እናወራለን። እጅህ እንደዚህ ሆነ ወይም እጄን እንድታጠብ ወይም እጅ በቃ እንደዚህ አይነት አለ። ስለዚህ እጅ ምን ማለት እንደሆነ በትግርኛ ከያዝነው አረፍተ ነገሮችም እየገጠምን እናወራበታለን ማለት ነው። ስለዚህ እጅ ኢድ ማለት እጅ ነው። ሃንድ ማለት ነው። ስለዚህ እነዚህን የእጅ ፓርቶች ናቸው እዚህ ጋር ያሉት የተዘረዘሩት አራቱ ማለት ነው። ቶርሶ ኤንድ ሎወር ቦዲ። ቶርሶ እንለዋለን ሎወር ቦዲ ወይም የላይኛው የታችኛው ቦዲ ፓርታችን የታችኛው ፓርት ማለት ነው። ስለዚህ ከብዲ ካልን ሆድ ማለት ነው። ከብዲ ሆድ። ስቶማክ ስቶማክ ኦር ቤሊ ቤሊ ቦርጭ ማለት ነው። ስቶማክ ደግሞ ሆድ ማለት ነው። ቤሊ ቤሊ። ስለዚህ ከብዲ ማለት ሆድ ማለት ነው። ኦር ስቶማክ እንለዋለን በእንግሊዝኛ ማለት ነው። ሕምብርቲ ከሆነ ደግሞ እምብርት ማለት ነው። ኦር ኔቭል ኔቭል ቤሊ በተን ቤሊ በተን ኔቭል ወይም ደግሞ ቤሊ በተን ማለት እንችላለን። ይሄ እምብርታችን ማለት ነው በእንግሊዝኛ። ኦኬ መዓንጣ ደግሞ ወገብ ማለት ነው። መዓንጣ ሁለት ትርጉም አለው። ወገብ ወገባችንም መዓንጣ እንለዋለን። ይሄ አንጀት ውስጥ የውስጥ አካላት ደግሞ አንጀት ራሱ መዓንጣ እንለዋለን። ስለዚህ ሁለቱም ተመሳሳይ ማለት ነው። ኦኬ ትሕቲ መዓንጣ ደግሞ ከወገብ በታች ያሉ ቢሎ ዘ ዌስት ስናያቸው እግር አለ። እግሪ እግሪ ሪ እግር በቃ ሪ እና ር መቀየር ነው። እዚህ ጋር እግሪ ካልን ትግርኛ ነው። እግር ካልን ደግሞ አማርኛ ነው። ሌግ ካልን ደግሞ እንግሊዘኛ ነው። ሰለፍ ደግሞ ጭን ማለት ነው። ጭን ጭን ቲፍ ቲፍ። ስለዚህ ጭናችን ሰለፍ እንለዋለን። ብርኪ ደግሞ ጉልበት ማለት ነው። ጉልበት ኒ ኒ ኒ ኒ ነው የሚነበበው። ስለዚህ ብርኪ ማለት ጉልበት ነው። ጉልበት ደግሞ እንግሊዘኛ ኒ እንለዋለን ማለት ነው። ስለዚህ እነዚህን አሁንም እያንዳንዱ ቦዲ ፓርታችን መለማመድ ፕራክቲስ ማድረግ መያዝ ቃላቶቹን መያዝ ይጠበቅብናል ማለት ነው። በደንብ ቶሎ ለመልመድ ትግርኛ እያንዳንዱ የለቀቋቸውን ቪዲዮዎች ቶሎ ቶሎ ማየት ይኖርብናል ማለት ነው። ምክንያቱ አንዴ ከተውነው ይረሳል። በቃ ቋንቋ ፕራክቲስ ስታደርገው ነው እንጂ የሚለመደው ይረሳል። ከተረሳ ደግሞ እንደገና እንደመጀመር ነው የሚሆነው በአዲስ ማለት ነው። ስለዚህ እያንዳንዱ ፓርት ይሄንን እየያዝን ብንሄድ ወረቀትና እስክርቢቶ ይዘን እየጻፍን ብንሄድ ጥሩ ነገር ነው። ሎወር ሌግ ከታችኛው እግር ደግሞ ሸኾና ተረከዝ ማለት ነው። ሸኾና በትግርኛ ተረከዝ ማለት ነው። ተረከዝ ኦር ሂል። ስለዚህ ሸኾና ማለት ተረከዝ ማለት ነው። በእንግሊዝኛ ደግሞ ሂል ይባላል። ኩርናዕ እግሪ ኩርናዕ ኢድ ብለን ነበራ። የእጃችን እንትኑ ክርን ማለት ኩርናዕ እግሪ ደግሞ ቁርጭምጭሚት ማለት ነው። ኩርናዕ እግሪ ቁርጭምጭሚት ማለት ነው። አንክል አንክል ሲ ከሆነች ግን አንክል ምንድነው? አጎት ማለት ነው አይደለ? አንክል ሲ አይደለም ዩ ነው የሚጻፈው መሰለኝ እዛም። ስለዚህ አንክል ማለት እዚህ ጋር ያለው ኤኤንኬኤልኢ አንክል ኩርናዕ እግሪ ወይም ደግሞ ቁርጭምጭሚት ማለት ነው። አጻብዕቲ እግሪ አጻብዕቲ ማለት ጣቶች ናቸው ብያቸዋለሁ። አጻብዕቲ ማለት ጣቶች ናቸው። እግሪ ደግሞ እግር ማለት ነው። ስለዚህ የእግር ጣቶች ወይም ቶስ የምንላቸው ማለት ነው። ቶስ ብለን ማውራት እንችላለን። አሁን ደግሞ ወደ ውስጣዊ አካላት እንሄድ እስኪ።
ውጭውን ነው እያወራን የነበርነው። አሁን ውጭ ከፀጉራችን ጀምረን እስከ ጥፍር እግር የእግር ጥፍር ቶዝ የምንለው የእግር ጥፍራችን ድረስ እያንዳንዱን አይተናል። ውጭ ያለውን ማለት ነው። አሁን ወደ ውስጥ ስንገባ ደግሞ አንዳንድ ፓርቶች ደግሞ አሉ ውስጥ የሚገኙት እንደ ልብ፣ ኩላሊት ምናምን እንላቸው እነዚህ የውስጥ አካላት ናቸው። ሳምባ ምናምን እነዚህ በሙሉ የውስጥ አካላት ናቸው። ስለዚህ ልቢ ማለት ልብ ማለት ነው፣ ሀርት። ሳምባ ማለት ደግሞ ሳምባ ነው፣ ተመሳሳይ ነው። ላንግ ማለት ነው፣ ላንግስ። ደም ደግሞ ደም ነው፣ ብለድ። አጽሚ እዚህ ጋር ነው በደንብ የሚለየው። አጥንት አጽሚ ማለት አጽሚ ማለት አጥንት ማለት ነው። ኦር ቦን። ስለዚህ አጥሚ ማለት አጥንት ማለት ነው፣ ወይም ቦን። ቆርበት ማለት ደግሞ ቆዳ ማለት ነው። ኦር ስኪን ቆዳችን ምን ይባላል? ቆርበት ይባላል በትግርኛ። ጨዋዳ ካልን ደግሞ ጡንቻ ማለት ነው። ጨዋዳ ወይም ጡንቻ። መስል እንለዋለን፣ ጨዋዳ ማለት ነው። ነርቪ ደግሞ ነርቭ ማለት ነው። ነርቪ ኦር ነርቭ። ቪ እና ቭ ነው ዋናው ዲፈረንሱ። ነርቭ ቭ ነው፣ ነርቪ ደግሞ በትግርኛ ነው። ስለዚህ ነርቭ ኢን እንግሊሽም ነርቭ ነው። ነርቭ እንለዋለን ማለት ነው። ኦኬ ዲስክራይቢንግ ፔን። አሁን ለምሳሌ የሰውነት ክፍሎቻችን አወራን። የሰውነት ክፍላችን አንዱ ከታመመ ምንድነው ማለት የምንችለው? በሽታ ማለት የሕመኒ አሎ እያመመኝ ነው። የሕመኒ አሎ እያመመኝ ነው። ኢት ሀርትስ ሚ ኦር አይ ፊል ፔን እያመመኝ ነው። አይ ፊል ፔን። ርእሰይ ይሕመኒ አሎ ራሴ እያመመኝ ነው። ራሴን እያመመኝ ነው። ማይ ሄድ ሀርትስ። አይ ጎት ሄድኤክ ማለት እንችላለን። አይ ጎት ሄድኤክ ጭንቅላቴ ወይም ራሴ እያመመኝ ነው። ራሴ እያመመኝ ነው። ማይ ሄድ ሀርትስ ኦር አይ ጎት ፔን፣ አይ ጎት ሄድኤክ ማለት እንችላለን ማለት ነው። ከብደይ ይሕመኒ አሎ ሆዴን ያመኛል። ሆዴ እያመመኝ ነው ለማለት ከብደይ ይሕመኒ ሆዴ ያመኛል፣ ሆዴ እያመመኝ ነው። ማይ ስቶማክ ሀርትስ ኦር አይ ጋት ስቶማክ ኤክ ማለት እንችላለን። ስቶማክ ኤክ፣ ሄድ ኤክ እና ስቶማክ ኤክ። ስለዚህ ሄድ ኤክ ከሆነ የራስ ምታት፣ በጣም ከባድ የራስ ምታት የሚባለው ነው ሄድ ኤክ ማለት። የሆድ በሽታ የምንለው ደግሞ ስቶማክ ኤክ ማለት እንችላለን። ስቶማክ ኤክ። ቱዝ ኤክ የጥርስ ህመም ካለ ቱዝ ኤክ ማለት እንችላለን። ስለዚህ እነዚህ ዲስክራይብ የምናደርገው ዲስክራይቢንግ ፔንስ ህመማችንን የምንገልጽባቸው አረፍተ ነገሮች ናቸው። እነዚህ ወርዶች እንኳን አይደለም፣ አረፍተ ነገሮች። አረፍተ ነገር ማለት የወርዶች ጥርቅም። የወርዶች አንድ ላይ ሆነው ተሰብስበው ምን ይፈጥራሉ? ሰንተንስ ወይም ሙሉ አረፍተ ነገር ይፈጥራሉ ማለት ነው። ስለዚህ እነዚህ አረፍተ ነገሮች ናቸው፣ ሙሉ ሀሳብ ያስተላልፋሉና ሙሉ አንድን ሰው መግለጽ የፈለገውን ሀሳብ ሙሉ በሙሉ ያስተላልፋሉ። ተቆርጦ የሚቀር ከሆነ ከብደይ ይሕመኒ፣ በቃ ይሄ ሙሉ ሀሳብ አስተላልፏል፣ ሀሳቡ በሙሉ ነው። ስለዚህ ይሄ አረፍተ ነገር ነው የምንለው ማለት ነው። ሆዴን ያመኛል። ጀነራል ሄልዝ አባውት ጀነራል ሄልዝ ስናወራ ዝም ብላ አጠቃላይ የሆነ የጤና ሁኔታችንን ለመግለጽ ስንፈልግ ደግሞ ጥዕና ማለት ጤና ማለት ነው። በራሱ በትርጉሙ ስንጀምር ጥዕና ማለት ጤና ማለት ነው። ጥዕና ኦር ጤና። ሕማም ደግሞ የጤና ተቃራኒ፣ ሕማም በሽታ ወይም ህመም ማለት ነው።
በሽታ ወይም ደግሞ ህመም። በትግርኛ ህማም አሁንም ፕሮናውንሴሽን አለው። እነዚህ ወርዶች እዩዋቸው በደንብ ሐ ሑ ሒ ሓ ሄ ህ ሆ። ይሄ በጉሮሯችን ትንሽ ያዝ አድርገን የምንለው ነው። ማለት መለማመድ እንችላለን። ስለዚህ እንዴት ፕሮናውንስ እንደሚደረጉ እነዚህ ፊደሎች ደግሞ በሁለተኛ ክፍል 2 ላይ ሰርቼዋለሁ። ቪዲዮ ሙሉ አለ ስለ ፊደሎች ብቻ የሚያወራ ፊደሎች ከአማርኛ የትግርኛ ፊደሎች ከአማርኛ እንዴት እንደሚለዩ የትግርኛ ፕሮናውንሴሽን ከአማርኛ እንዴት እንደሚለይ እዛ ተናግሬያለሁ። እያንዳንዱ ነገር አሳይቻለሁ እና ተመልሳችሁ ቪዲዮውን ማየት ትችላላችሁ። ስለዚህ እዚህ ጋር ጥዕና ስንልም አሁንም ፕሮናውንሴሽን አለው። ጥዕና ሳይሆን ጥዕና ነው። ጤና ደግሞ በአማርኛ ነው ሄልዝ ኢን እንግሊሽ። ህማም ከሆነም ፕሮናንሴሽን አለው። ህማም በሽታ ወይም ህመም ማለት ነው። ኢልነስ እንላለን። ኢልነስ ፈውሲ መድኃኒት ወይም ደግሞ ፈውስ ማለት ነው። ፈውሲ ማለት ፈውስ ማለት ነው። ፈውስ ወይም ደግሞ መድኃኒት ሜዲሲን ኢን እንግሊሽ። ስለዚህ ፈውሲ ማለት እንችላለን ማለት ነው። እነዚህ ምንድን ናቸው? ጀነራል ሄልዝ ወይም ጠቅላላ ስለ ሄልዝ የምናወራባቸው ወርዶች ናቸው። ስለ ሄልዝ ስታተሳችን ለመግለጽ ምናምን የምንጠቀምባቸው ወርዶች ናቸው እነዚህ። ፈትወክምዬ ወዳችኋለሁ ለወንዶች ነው ይሄ። ፈትወክንዬ ደግሞ ለሴቶች ነው። ወዳችኋለሁ ለሴቶች ነው። ይለያያል ትግርኛ ላይ ብያችኋለሁ። ሁሌም በቪዲዮዎች መጨረሻ የማቀርበው ይሄንን በደንብ እንድትይዙት ነው እና በደንብ ያዙት። ፈትወክንዬ ወዳችኋለሁ ለሴቶች ነው ይሄ አይ ላቭ ዩ። ፈትወካእዬ ለአንድ ወንድ ነው እወድሃለሁ ማለት ነው። ፈትወክእዬ እወድሻለሁ ማለት ነው። ስለዚህ ሁላችሁንም ጠቅለል ባለ መልኩ ጠቅለል አድርጌ ሁላችሁንም እወዳችኋለሁ። ሴቶችም ወንዶችም እንደዚህ የምትከታተሉት ሁሉም እወዳችኋለሁ አይ ላቭ ዩ። ስለዚህ ምንድነው መዓልታዊ ተለማመዱ ማለት በየቀኑ ተለማመዱ ማለት ነው። መዓልታዊ ማለት በየቀኑ፣ ተለማመዱ ደግሞ ተለማመዱ ነው። ስለዚህ መዓልታዊ ተለማመዱ፣ በየቀኑ ተለማመዱ። ትግርኛ መልመድ ከፈለጋችሁ በየቀኑ መለማመድ አለባችሁ። ፕራክቲስ ኤቭሪዴይ። እነዚህ የዘረዘርኳቸው በሙሉ ኤቭሪዴይ ፕራክቲስ ማድረግ ይጠበቅባችኋል ማለት ነው ቶሎ ትግርኛ ለመልመድ። ሰው ሰብስክራይብ አድርጉ። ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ሰብስክራይብ ግበሩ ወይም አድርጉ። በእንግሊዝኛ በአማርኛ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረስዑ። ማድረግ አትርሱ ማለት ነው። ሁሌም እንደምላችሁ ምግባር አይትረስዑ ማለት ማድረግ አትርሱ ማለት ነው። ስለዚህ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ፣ ኮሜንት አድርጉ፣ ሼር አድርጉ እና እጅግ በጣም አመሰግናለሁ። የቀኔለይ አመሰግናለሁ ማለት ነው። ቴንኪዩ ማለት ነው። ስለዚህ የቀኔለይ ይሄ አንድ ወርድ እንዳትረሱት፣ ሁሌም የሚመጣ ስለሆነ የቀኔለይ የሆነ ነገር ከተባለ ቴንኪዩ የቀኔለይ እንላለን። የሆነ ሰው የሆነ ነገር ሲያደርግልን ወይ የሆነ ነገር ሲደርሰን ቴንኪዩ እናመሰግናለን። አመሰግናለሁ የቀኔለይ በትግርኛ ማለት አመሰግናለሁ ወይም የቀኔለይ ማለት እንችላለን። ስለዚህ በሌላ ርዕስ በሌላ ቀን እንገናኛለን። እጅግ በጣም አመሰግናለሁ። ደህና ሆኖልኝ